በእድሜ የገፉ ሰዎች እንክብካቤ በሚያገኙበት ማዕከል ውስጥ ነዋሪ የሆኑት የ103 ዓመቷ አዛውንት ጆዋን ፓርትሪጅ በቲክቶክ ላይ ባጋሩት ቪዲዮ ምክንያት በዩናይትድ ኪንግደም በማህበራዊ ሚዲያ ተጽዕኖ ፈጣሪ ከሆኑ ሰዎች መካከል ለመመደብ ተቃርበዋል። የእድሜ ባለጸጋዋ ቲክቶክ ላይ ትኩረትን የሳቡት የመዋቢያ ሜካፕ ሲጠቀሙ የሚያሳየው ቪዲዮ ከተጋራ በኋላ ነው። ቪዲዮ በአጭር ጊዜ ወደ 200,000 የሚጠጉ ሰዎች የታየ ሲሆን መዋቢያዎችን ከሚያመርተው ኩባንያ ጋርም ግንኙነት እንዲፈጠር በር ከፍቶላቸዋል። ይህ አጋጣሚ የተፈጠረው የአዛውንቶች መከባከቢያ ማዕከል የወይዘሮ ጆዋንን የዕለት ተዕለት እንቅስቃሴ የሚያሳይ ቪዲዮ በማህበራዊ ሚዲያው ላይ ካጋራ በኋላ ነው። አዛውንቷ ቲክቶክ ላይ ትኩረት ስበው መነጋገሪያ ከሆኑ በኋላ ይህንን ያህል ትኩረት አገኛለሁ ብዬ አላሰብኩም ነበር፣ በሁኔታው በጣም ደንግጫለሁ፣ ግራም ተጋብቻለሁ ብለዋል። የእድሜ ባለጸጋዎች መንከባከቢያ ማዕከሉ ስራ አስኪያጅ ሊንሴ ሳርድ እንደተናገረችው ይህ የሆነው አዛውንቷ በማህበራዊ ሚዲያው ላይ በሚገኙ የሜካፕ አጠቃቀም ማስተማሪያ ቪዲዮዎች አማካኝነት ተነሳስተው የሰሩት ቪዲዮ በእንክብካቤ ቤቱ የቲክቶክ ገጽ ላይ ከተለጠፈ በኋላ ነው። በመቶ ሺዎች እይታን ያገኘው ቪዲዮ የተመለከተ አንድ ሰው የመዋቢያ እቃዎቹን ያመረተውን ድርጅት ጠቅሶ ተመልከቱ፣ ምርታችሁን እኚህ ሴት እየተጠቀሙት ነው ማለቱን ተከትሎ ሌላ አዲስ እድል ተከፍቶላቸዋል። ሰርድ እንደምትለው እኛም ጆዋን እንደዚህ አይነት ነገር ሲያደርጉ ማየቱ ያስደሰተው ኩባንያው ከኛ ጋር ተገናኘ። የመዋቢያ እቃዎቹንም በቀጥታ ለጆዋን ለመላክ መፈለጉን አሳወቀን። ቪዲዮውን ካገኘው 100,000 የሚቆጠሩ እይታዎች በተጨማሪ ከተመልካች ዘንድ በብዙ መቶዎች የሚቆጠሩ አስተያየቶችን አግኝቷል። እንዲያውም በርካቶች አዛውንቷ ጆዋን ተጨማሪ የውበት አጠባበቅ ምርቶችን እንዲያጋራቸው ጠይቀዋል። ሁሉም ውብ፣ ደስ የሚያሰኙ አስተያየቶችን ከወጣት ልጃገረዶችና ትልልቅ ሴቶች ደርሰውኛል። ሁሉም እንዴት ቆንጆ እንደሆንሽና ቪዲዮሽን ምን ያህል እንደወደዱት የሚናገሩ ናቸው ስትል ሰርድ ለአዛውንቷ ጆዋን ነግራቸዋለች። ጨምራም ተጨማሪ ቪዲዮችን ካንቺ ማየት እንፈልጋለን ማለታቸውን የደረሳቸው አስተያየቶችና በሰዎች ዘንድ የተፈጠረውን ስሜት ገልጻለች። ቀልደኛዋ አዛውንትም አይሆንም፣ በጣም ስላረጀው ወደ ስራ መመለስ አይሆንልኝም ሲሉ መልሰዋል። ነገር ግን ጆዋን የሚኖሩበት የአዛውንቶች እንክብካቤ ቤት የእድሜ ባለጸጋዋ ቲክቶክ ያስገኘላቸውን አዲሱን የማህበራዊ ሚዲያ ተጽዕኖ ፈጣሪነት ሚና እንደሚደግፍና ተጨማሪ ቪዲዮዎችን ለመስራት እየተዘጋጁ መሆናቸውንም ገልጿል። የአዛውንቷ የልጅ ልጅ ኒኮላ አያቷን ለመጎብኘት በመጣችበት ጊዜ ጆዋን በማህበራዊ ሚዲያ ላይ ያገኙት ዝና ለማመን የሚያስቸግር መሆኑን ተናግራለች። አያቴ ወደ እንክብካቤ ማዕከሉ በመጣችበት ወቅት ለመጎብኘት ስመጣ ዘና ያለ ጊዜ እንደሚኖረን አስቤ ነበር። አሁን ግን ያ የሚሆን አይመስለኝም። አያቴ አሁን በቲክቶክ ላይ በስፋት የሚታዩ ቪዲዮዎችን ለመስራት ወስናለች። እናም ይህንን ከመደገፍ ወደ ኋላ ማለት አልችልም። ምክንያቱም በጣም ነው ምኮራባት። በጣም አስደናቂ ሴት ነች። ሁሌም ከአያቴ የማይገመት ነገር እንጠብቃለን በማለት ለአያቷ ያላትን ድጋፍና አድናቆት ገልጻለች። ዩናይትድ ኪንግደም ውስጥ ዝናን እያገኙ ያሉት የእድሜ ባለጸጋ ጆዋን በየትኛውም እድሜ ላይ ብንሆን መልካም ነገር መስራትና ውበትን መጠበቅ ስላለው ጥቅም ይናገራሉ። ለኔ ውበት ማለት ተፈጥሮ ማለት ነው። እድሜያችንን ምንም ይሁን ምን ለራሳችን ጥሩ ስሜት እንዲሰማን ማድረግ ጥሩ ነው በማለት መክረዋል።